ጤና ይስጥልኝ የዩቲዩብ ተመልካቾች እንደምን ቆይታችኋል? የጌታ ሰላም ነው እና ጸጋ ለእናንተ ይሁን። በባለፈው ከሀብታሙ ጋር ክፍል 3 አይታችኋል። አሁን ደግሞ በሮሜ ምዕራፍ 3 ክፍል 3 መሰረት በወጡ ጥያቄዎች ላይ አንድ ላይ እንነጋገራለን፣ መልሱን አንድ ላይ እንሰራለን ማለት ነው። እንግዲህ የመጀመሪያው ጥያቄ ጳውሎስ እምነት ትምክህተኝነትን ያስወግዳል ያለው ለምንድን ነው? ጳውሎስ እምነት ትምክህተኝነትን ያስወግዳል ያለው ለምንድን ነው የሚል ነው። እንግዲህ በክፍል 3 ላይ የተረዳችሁት ነገር አለ። ፖዝ በማድረግ እነዚህን መልሶች እንድትመልሱ አበረታታለሁ። ስለዚህ መልሱ ሰው በራሱ ስራ በሕግ ፈጻሚነቱ ወይም በደግነቱ ከጸደቀ ወይም በአምላክ ፊት ትክክል ሆኖት ከተገኘ ማለት ነው በራሱ ይመካል። ነገር ግን መጽደቅ የሚገኘው በኢየሱስ ክርስቶስ በኩል በሚሰጥ በነፃ ጸጋ በእምነት ብቻ ስለሆነ የሰው ልጅ የሚመካበት ምንም ነገር አይኖረውም። እኛ የምንመካበት ምንም ነገር አይኖረንም ማለት ነው። ለምሳሌ አንድ ተማሪ በትምህርቱ ከፍተኛ ውጤት አምጥቶ ቢሸለም በጥናቴና በጉብዝናዬ ነው ብሎ ሊመካ ይችላል። ምክንያቱም አጥንቶ ነው ለፍቶ ነው ያንን ውጤት ያመጣው። ነገር ግን መምህሩ ምንም ጥረት ሳያደርግ ተማሪ ሙሉ ፈተናውን እንዲደፈን ካደረገው በነፃ ቢሰጠው ተማሪው በራሱ ጥረት ያገኘው ስላልሆነ ሊመካ አይችልም ማለት ነው። ይህም ተመሳሳይ ኬዝ ነው። ስለዚህ መጽደቅ የሰው ልጅ ስራ ወይም ብቃት ሳይሆን የአምላክ ነፃ ስጦታ። እንደዛ በመሆኑ ደግሞ በሕግ ስራ ሰው ሁሉ በበደሉ ምክንያት የጥፋት አጋዥ ስለሆነ እና ምንም በራሱ ሕጉን ሙሉ በሙሉ መፈጸም ስለማይችል የአምላክ እገዛ ያስፈልገዋል ማለት ነው። ስለዚህ የመጀመሪያውን ጥያቄ በእንደዚህ መልኩ ከመለሳችሁ ጥሩ አድምጣችኋል፣ ጥሩ ተከታትላችኋል ማለት ነው። ወደ ጥያቄ ቁጥር 2 እንሄዳለን። ሁለተኛው በእምነት መጽደቅ አይሁዶችን እና አሕዛብን አንድ የሚያደርገው እንዴት ነው? በእምነት መጽደቅ አይሁዶችንና አሕዛብን አንድ የሚያደርገው እንዴት ነው? እንግዲህ በብሉይ ኪዳን ጊዜ አይሁዶች የሕግና የግርዛት ባለቤት ናቸው። እንደዛ በመሆናቸው ከሌሎች ሕዝቦች ወይም አሕዛብ የተሻሉ እንደሆነ ያስቡ ነበር። እኛ የተለየንን ብለው ያስቡ ነበር። እኛ የተለየንን ብለው ስለሚያስቡ እንዲያውም አሕዛብን በጥፊ መተዋቸው ራሱ እጃቸውን የሚታጠቡ ሰዎች ነበሩ። እንደነሱ ስላላረከኝ አመሰግናለሁ ብለው የሚጸልዩ ነበሩ። በጣም አሳነሱ የሚያዩዋቸው የሚጨቁኗቸው ሰዎች ቢኖሩ አሕዛብ ነበሩ። ነገር ግን በእምነት መጽደቅ ግን ሁሉንም ሕዝብ በአንድ መስመር ያሳልፋቸዋል። ያም መስመር ማን ይባላል? ኢየሱስ ክርስቶስ። አምላክ የአይሁድ ብቻ አይደለም፣ የአይሁድ ብቻ ሳይሆን የአሕዛብም አምላክ እንደሆነና ሁለቱንም የሚያድነው ደግሞ ኢየሱስ ክርስቶስ በእምነት ብቻ እንደሆነ ያሳያል። በስራ ቢሆን ኖሮ ፐርፎርማንስ ዋይዝ ነበር የሚሆነው። በእነሱ ፐርፎርማንስ በእነሱ ብቃት ላይ የተወሰነ ነበር የሚሆነው። ስለዚህ እንደዛ መሆን ደግሞ የለበትም። ለምሳሌ የአንድ ሀገር ዜጎችን የውጭ ሀገር ዜጎች ወደ አንድ ቦታ ለመግባት የተለያየ መስፈርት ቢኖራቸው ልዩነት እኮ ይፈጠራል። ግን መግቢያው ለሁሉም በነፃ ግብዣ ከተደረገ ሁለቱም ክፍሎች እኩል ይሆናሉ ማለት ነው። አሁን ወደኛ ሀገር የሚገቡ በኤርፖርት ወይም በኤርላይንስ የሚገቡ ከብዙ ሀገር የሚመጡ የተለያዩ ሀገር ዜጎች አሉ። ሁሉም ባወጡት ገንዘብ መጠን ነው ወደኛ ሀገር የሚገቡት። ገንዘብ ስላላቸው ወደዛ ትራንዚት አድርገው መምጣት ስለሚችሉ እንጂ በዘር ምንከፋፍል ከሆነ በቁመናቸው ምንከፋፍል ከሆነ ብር ቢኖራቸውም ላናስመጣቸው እንችላለን፣ አድሎ ልናደርግ እንችላለን። ነገር ግን ልክ በምድር በምንኖርበት ጊዜ ከረንሲው መገበያያው ገንዘብ እንደሆነ በእግዚአብሔርም ዓለም የእግዚአብሔርን ነገር አክሰስ ለማድረግ ምንድነው የሚያስፈልገው? ወይም ከኛ የሚጠበቀው እምነት ነው የሚጠበቀው።
እምነት መንፈሳዊ የሆነ ከረንሲ ነው። እሱ ያስፈልገናል ማለት ነው። ለምን? አምላክ አንድ በመሆኑና ሰው ሁሉ በሃይማኖትም በዘርም ቢከፋፈል እግዚአብሔር የሚረዳው በእምነት ብቻ ስለሆነ እምነት ያለውን ብቻ ስለሚረዳ ማለት ነው። ስለዚህ አይሁድም ሆነ አሕዛብ የኃጢአተኝነት ሁኔታ ከአንዱ ሌላኛው አይበልጥም፣ እኩል ነው ማለት ነው። ሁሉም ተመሳሳይ የሆነ ሳልቬሽን ነው የሚያስፈልጋቸው፣ ደህንነት ነው የሚያስፈልጋቸው። ስለዛ ነው ማለት ነው። ወደ ጥያቄ ቁጥር 3 እንሄዳለን። እምነት ሕጉን ከመሻር ይልቅ የሚጠብቀው ከምን አንጻር ነው? እደግመዋለሁ። እምነት ሕጉን ከመሻር ይልቅ የሚጠብቀው ከምን አንጻር ነው? እንግዲህ እምነት ሕግን አላስፈላጊ አያደርገውም እኮ። ሕግማ ያስፈልጋል እኮ። ሕግ የሰውን ኃጢአተኝነትና ድክመት የሚያሳይ መስታወት ነው ብያቸዋለሁ። ሕግ ሰዎችን ፍጹም ማድረግ ስላልቻለ ወደ ክርስቶስ እንዲመጡ ያደርጋል። ማንም መፈጸም ስላልቻለ 613ቱን ሕግ መፈጸም የሚችል ስለሌለ ወይም ደግሞ 612ቱን ፈጽሞ 13ኛውን ባይፈጽም እንዳለ በዜሮ ስለሚባዛበት አሁን ምንድነው የሚያስፈልገው ማለት ነው? ሁሉንም ያንን አለመቻል ስላለ በቃ ዲፔንድ ማድረግ ያለባቸው ጥገኛ መሆን ያለባቸው በክርስቶስ ኢየሱስ ላይ ነው። እምነት ደግሞ ሕጉ የሚጠይቀውን የጽድቅ መስፈርት በክርስቶስ መስዋዕትነት በኩል ስለሚያሟላ ሕጉ የታለመበትን ዋና ዓላማ ከግብ ያደርሰዋል ወይም ያጸናዋል ማለት ነው። ሕጉ የታለመበትን ዋና ዓላማ ከግብ ያደርሰዋል ወይም ያጸናዋል ማለት ነው። ለምሳሌ የሕክምና ምርመራ በሽታ እንዳለብን ይነግራልን እንጂ አይፈውሰንም። መድኃኒት ነው የሚፈውሰን። መድኃኒቱን መውሰድ ግን የምርመራውን አስፈላጊነት አያጠፋውም። መድኃኒቱን መውሰድ የምርመራውን አስፈላጊነት አያጠፋውም። ይልቁንም የምርመራውን አስፈላጊነትና ትክክለኝነት ያረጋግጣል። ልክ እንደዚህ ሕጉ ልክ እንደ ምርመራ ነው። እኛን በሽተኛ እንደሆነ በኃጢአት ስር እንዳለን ያስረዳናል እንጂ አይፈውሰንም። ያለብንን እድፍ ያሳየናል እንጂ አይፈውሰንም። የሚፈውሰን መድኃኒቱ ነው። እሱም እምነት ነው። እምነት ነው የሚፈውሰን። እምነት ደግሞ ሕጉ የሚጠይቀውን የኃጢአት ካሳ ወይም ቅጣት በክርስቶስ በኩል በመክፈል ሕጉን ያከብረዋል። ያንን በማድረግ እምነት ሰዎችን በውስጥ ማንነታቸው ለሕጉ ታዛዥ የሚያደርግ አዲስ ሕይወትና መንፈስ ይሰጣቸዋል ማለት ነው። ስላዳመጣችሁኝ ጌታ ይባርካችሁ። እንግዲህ ከኔ ጋር ደግሞ ምዕራፍ 4ን እንቀጥላለን ማለት ነው።